የዛሬ 20 ምናምን ዓመት ነው እና ዕቃ ልገዛ ገብቻለሁ። ከዛ ዕቃ የምትሸጠዋ ልጅ እንደዚህ ዕቃ እየጠቀለለች አታየኝም፣ እኔ እየጠቀለለች ቆንጆ ወንድ አለች፣ በጣም ያስጠላኛል አለች። ምን አልኳት? ቆንጆ ወንድ በጣም ያስጠላኛል አለች። እሺ ለነገሩ እኔ አይመለከተኝም፣ ዕቃዬን ስጭኝ። ሌላ ሰው አናዷት መሆን አለበት፣ ምክንያቱም ይዤ ዕቃዬን ወጣሁና ውጭ ውበት ይልቅ ውስጠኛው ውበት የበለጠ ቫልዩ አለው፣ የበለጠ ትኩረት የሚገባው ነውና የውስጥ ውበት ከውጭ ውበት በጣም ይበልጣል። ባለትዳር ከሆነ አለቀ በቃ። ሚስት አግብቷል፣ አለቀ። ለሚስቱ ታማኝ መሆን አለበት። አለማግባት መብቱ ነው። ካገባ ግን የእሷ ነው ይሄ ሰውዬ። አሁን በጣም የተለመደ ነገር አለ። እንደውም ወንድ ልጅ ሌላ ሴት ጋር ካልሄደ ተብሎ ይተረታል። You don't have to fight to be a man ብሏል ኬኒ ሮጀርስ። ወንድ ለመሆን እኔ መደባደብ የለብኝም። ውስጥ በት ያላቸው ወንዶች ጀንትል ናቸው። እኔ ደግሞ ወንድም ለወንድም ለጓደኞቼ ለወንዶች ደግሞ እኔ ጥቂት ነጥቦችን ልጨምር። አንደኛው እኔ በግሌ የማምንበት የወንድ ልጅ ውበት ብዬ የማምነው ክሊንሊነስ፣ ንጽህና ለወንዶች እኔ አንደኛ የማስቀምጠው ንጹህ መሆን ነው። ቤት እኔ መጀመሪያ የማደርገው ጠዋት ምን መሰለሽ? ጠዋት ተነሳሁ ቀጥታ ቀዝቃዛ ሻወር ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ቢያንስ ላለፈው 30 ዓመት ሚስ አድርጌያለሁ። አውሮፕላን ላይ ካልሆንኩኝ በስተቀር ፍላይት ላይ ጠዋት ተነስቼ ለዛውን ኮልድ ሻወር ነው የምወስደው። ኮልድ ሻወር ደግሞ በጣም ጥቅሙን አንድ ዩኒቨርሲቲ ኦፍ ካሊፎርኒያ ኤልኤ UCLA የሚባላል ጥናት አጥንቷል። አሁን ጊዜ አይበቃም እሱን ለማውራት እና ንጹህ ከላይ ከራስ ፀጉር እስከ እግር ጥፍር ድረስ ንጹህ ይሁን አንድ ወንድ። ያ በቂ ውበት ነው፣ በቂ ውበት ነው። ንጹህ ከሆነ አንድ ወንድ ሌላ ብዙ አይፈጅም። በጣም ንጹህ ነው እና እንዳልኩሽ ነው። እኔ እንትኑ ብቻ አይደለም እኮ ሰው በየቀኑ ሻወር ሲወስድ ምን የመቆሸሽ ስሜት ይመስላቸዋል። አይደለም፣ ፍሬሽ ያደርጋል። በጣም ጠቃሚ ነው እሱ። ስለዚህ ክሊን መሆን፣ ውጭም ያለው የሚለብሱትም ነገር ክሊን ቢሆን ለወንድሞቼ እመክራለሁ። ሁለተኛው አለማሸብረቅ፣ ከመጠን በላይ አለማሸብረቅ። ወንድ ልጅ ብልጭልጭ አለመሆን። ወንዶች እንደዛ መሆን የለባቸው፣ ማሸብረቅ የለባቸው ማለት ይደረጋል፣ ግን ከመጠን በላይ እዚህ ጋር ብዙ ነገር፣ እዚኛው ጋር ብዙ ነገር፣ እዚህ ጋር በጣም ብዙ እንደዛ ማብለጭልጭ የለባቸው። እንትን ነው አይጠቅምም፣ አያስፈልግም። እና እሱን ቢቀንሱ ደስ ይለኛል የሚያደርጉ ማለት ነው። ሶስተኛው የእነሱም 7 ነው። አንድ ወንድ ፕሬዘንተብል ይሁን። ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ፣ ንጹህ ይሁን። ከዛ ፕሬዘንተብል ሲቀርብ እዛ ቦታ ላይ ሰው ቢሮ ከሆነ የሚሄደው ለኢንተርቪው ከሆነ የሚሄደው ራሱን ፕሬዘንተብል ያድርግ። እኔ ለሕክምና ልሰራ ጉድ ሼፐርድ ስገባ ኢንተርቪው ያደረጉኝ 2 ትላልቅ ሴቶች ነበሩ እና አዩኝና ኢንተርቪው ያደረጉኝና እኛ የፈለግነው ትንሽ እንደው ጠና ያለ በእድሜው ከፍ ያለ 26 ዓመቴ ነበር። ጠና ያለ ሰው ነበር የፈለግነው፣ ትንሽ ሽበት ያለው ምናምን። አንተ በጣም ያርቱ ያንጋሉ ግን አሉ ማረሰው ፕሬዘንተብል ማለት የሚመጡትን ታካሚዎች ታሳምናቸዋል፣ እድሜ ትንሽ ቢሆንም አሉ እና ቀጠሩ። ፕሬዘንተብል መሆን ለሚሄዱበት ቦታ አሁን አባቶች አይተሻል፣ ልብሳቸው ንጹህ ነው፣ ካኪያቸው ጽድት ብሎ የታጠበ ከዛ ተኩሰው ምናምን አምሮባቸው ሲወጡ ትላልቅ ሰዎች እንደዛ ፕሬዘንተብል ለሚሄዱበት ቦታ ለሚገቡበት ቦታ የሚመጥን አለባበስ ቢለብሱ ጥሩ ነው። 4ኛው ሾዊ ያለመሆን ወይም ቃሉን ላለመጠቀም ነው፣ ልተወው በቃ ለማሳየት ነገሮችን ባያረጉ። ምሳሌ ቆንጆ መኪና ይኖረዋል፣ ግን መኪናዋን ለማሳየት መስተዋት አውርዶ መነጽር አድርጎ እጁን አውጥቶ ምናምን። አሁን ኢትዮጵያዊ ነቅቷል፣ ኢምፕሬስድ አይሆንም በዛ እንደዛ አይነት ነገር አለማድረግ። ከዛ ወጣ ስትይ እኔ ዱባይ መጀመሪያ ሄድኩኝ ጊዜ መንገዱ በሙሉ መርሴዲስ፣ ሌተስት BMW፣ V8 እዚህ የምንዘንጥባቸው መኪናዎች እዛ ባጃጅ ናቸው። መንገዱ በሙሉ እንደዛ ሌተስት መኪናዎች ናቸው ያሉት እና
እንደ ሾቢ አለመሆን፣ ለታይታ አለመንዳት። መኪና ቱል ነው፣ ከአንድ ቦታ ወደ ሌላ ቦታ የምትሄጅበት ነው እና ሾቢ አለመሆን ይመስለኛል። አምስተኛው ከእድሜ ጋር የሚመጡ ለውጦች አሉ። ለምሳሌ ራሰ በራነት፣ ራስን ፀጉር ቀስ እያለ ይገባል፣ ፀጉር ይሸብታል። እነዚህን አክሴፕት ማድረግ፣ ግሬስፉሊ አክሴፕት ማድረግ ማለት ከሸበተው ሽበትም ያምራል። በጣም ነው የሚያምርባቸው ወንዶች ደግሞ ሲሸብቱ ማለት እኔም እዚህ ጋር ጀምሩኛል አሉ። እዚህ ጋር አሁን ጠጋ ብለሽ ብታይ እየመጡ በተፈጥሮ በዘሬ ጥቁር ነው የአባቴን ፀጉር እስከ መጨረሻው ድረስና ነው እንጂ ይመጣል። ሲመጣ አክሴፕት። ራሰ በራነት የወንዶች የጭንቀት ነምበር 1 ነው ይባላል። የጭንቀት ምክንያት ግን ከገባ ይግባ። ታትስ ኦኬ። ያምራል ደግሞ ራሰ በራም አሁን ሙሉ በሙሉ መላጣ የሆኑ ሰዎች አላይሽ በጣም ያምርባቸው። ታትስ ኦኬ አክሴፕት ማድረግ እና ከእድሜ ጋር የሚመጡት። ስድስተኛው በጥንቃቄ ነው የምናገረው፣ ያው ጓደኞቼ ስላሉ ብዙ እንዳይቀየሙኝም እቺ እንትኗን እቺ ቤሊፋት ቦርጭ እሷን እንደው ትንሽ ማሳነስ። በተለይ ደግሞ በየዓመቱ እየጨመረ ሲመጣ አንዳንዶች ለክራቫት ቆንጆ ነው ይላሉ ወንዶቹ። ጭራሽ ለማጥፋት አይሞክሩም። ለክራቫት ትቀመጥበታል ያምራል ይላሉ ጓደኞች። ሌሎቹ ደግሞ እንዲህ እያሹት ነው የሚያወሩት። በጣም የሆነ የጥሩ ኑሮ ምልክት አድርገው እንዲህ እያሹ ነው የሚያወሩት። እና እንደዛ ባይሆን ቢያንስ እየጨመረ ባይመጣ ሊሚት ቢያደርግ አንዳንዴ ከሸሚዝ ቁልፍ ጋር እየታገለ ምናምን በዛ ላይ ደግሞ ምንም እርምጃ ይወስዱበት እና እሷ ትንሽ ብትቀንስ አሪፍ ነው፣ ጥሩ ነው እያስባለሁ፣ ሳይዙ ባይጨምር። መጨረሻ ሰባተኛው አነጋገር ላይ፣ ይሄም የውጭ ውበት ነው። አንድ ሰው የሚገመትበት ነው አነጋገሩ። ራፍ ባይሆን ተዘርበው ባይ ነው፣ ተወደዛ ዞር በል ባይ ነው። ወደ ውስጥ ውበት ስንመጣ በደንብ እናወራለን። እሱም ግን ትንሽ የተመረጡ ቃላትን አስቦ መናገር፣ ይህ ግልፍተኛና ራፍ ባይሆኑ ደስ ይለኛል። ስለዚህ ለወንድሞቼ ደግሞ መክረው ይህን ነው፣ በጣም ንጽህናቸውን ከጠበቁ ውብ ናቸው። አለማሸበረቅ፣ ፕሬዘንተብል፣ ለቦታው የሚገባውን ልብስ መልበስ፣ ለታይታ ምንም ነገር አለማድረግ፣ ከእድሜ ጋር የሚመጡ ለውጦችን ማስተናገድ፣ ከተቻለችን ቦርጯን ትንሽ መቀነስ፣ ከዛ አነጋገር ላይ ማለት ነው። ከዛ ያለበለዚያ ከዛ ውጪ ብዙ አይፈጅም። አንድ የገጠመኝን ልንገርሽና ልጨርስ። የዛሬ 20 ምናምን ዓመት ነው እና ዕቃ ልገዛ ገብቻለሁ። ከዛ ዕቃ የምትሸጠዋ ልጅ እንደዚህ ዕቃ እየጠቀለለች አታየኝም፣ እኔ እየጠቀለለች ቆንጆ ወንድ አለች፣ በጣም ያስጠላኛል አለች። ምን አልኳት? ቆንጆ ወንድ በጣም ያስጠላኛል አለች። እሺ ለነገሩን አይመለከተኝም፣ ዕቃዬን ስጭኝ፣ ሌላ ሰው አናዷት መሆን አለበት። ምክንያቱም ይዤ ዕቃዬን ወጣሁና ቆንጆ በጣም ያስጠላኛል አለች። አሁን ቅድም ያለው ነው ፐርሴፕሽን ነው። እና ግን ብዙ አይፈጅም። ወንድ ንጹህ ከሆነ ዲሰንት ከሆነ ኤሌጋንት ከሆነ በቂ ነው። እና ከውጭ ውበት ይልቅ ውስጠኛው ውበት የበለጠ ቫልዩ አለው፣ የበለጠ ትኩረት የሚገባው ነው። እና የውስጥ ውበት ከውጭ ውበት በጣም ይበልጣል። ጥሩ አውርተናል የኤክስተርናል ቢዩቲን፣ ግን መነሻችን የፈለግነው እኛ ዋናው የውስጥ ውበት ነው። በጣምም ትኩረት ሊሰጠው የሚገባው ውስጣዊ ውበት ነው። እኔ የወንዶች ውበትን ቁጥር 1 የማስቀምጠው ታማኝነትን ነው፣ ፌትፉልነስ ነው። ባለትዳር ከሆነ አለቀ በቃ። ሚስት አግብቷል አለቀ። ለሚስቱ ታማኝ መሆን አለበት። አለማግባት መብቱ ነው። ካገባ ግን የእሷ ነው ይሄ ሰው። አሁን በጣም የተለመደ ነገር አለ። እንደው ወንድ ልጅ ሌላ ሴት ጋር ካልሄደ ተብሎ ይተረታል ሁሉ which is not right። ታማኝ፣ ለትዳሩ ታማኝ፣ ለቤተሰቡ ታማኝ፣ ለልጆቹ ታማኝ መሆን አለበት። ይሄ ሚስት የምታምነው ወንድ የለም ውጭ ሄዶ እየደወለ ቼክ የማታደርገው እሱ ብላ የምታምነው መሆን አለበት። እና ታማኝነት በጣም ወሳኝ ነው ብዬ እላለሁ። ሌላው ከተማ ውስጥ ስለማይ ነው የአንድ ወንድ ሊሳሳት የሚችለው የመጨረሻው ትልቁ ስህተት የሌላ ሰው ሚስትን ማማለል፣
የሌላ ሰው ሚስትን ማባለክ ይሄ ምን ማለት መሰለሽ? ቀጥታ ከእግዚአብሔር ጋር ነው የሚያጣለው። ቀጥታ ራሱ አምላክ ነው የሚመታው። ኪዳን ውስጥ ነች ያቺ ሴት፣ የሌላ ሰው ሚስት ነች። እኔ በዚህ አጋጣሚ ባለትዳሮች ቀለበት ማድረግ አለባቸው። እኔ ባለትዳር አይደለሁም፣ ግን ባለትዳር የሆኑ ሴቶች ቀለበት ቢያደርጉ ጥሩ። አሁን የሰለጠነው ዓለም ላይ ቀጥታ ሄደው ጣቷን ነው የሚያዩት። ጣቷ ላይ የጋብቻ ወረቀት ቀለበት ካለ አይነኳትም። በቃ ሺዝ ማሪድ። እና አንዲት ሴት ባለትዳር የሆነችን ሴት ማማለል፣ ከዛ እሷን ቃሉ በጠንካራ ማማገጥ፣ እሱ የአንድ ወንድ የመጨረሻ ትልቁ ስህተት ነው። አንዳንዶች ደግሞ ሳይሳካላቸው ሲቀር ዝም ብለው ተነስተው እንትናን እኮ የእንትናን ሚስት እኮ ከኔ ጋር እንዲሆናለች ምናምን ነው። በጣም ነውር፣ በጣም ነውር። እና ታማኝነት ቁጥር አንድ ነው። ሴቶችም ወንድን ሲመርጡ ለጋብቻ እግዚአብሔር ይስጣቸው ትክክለኛውን ሰው ታማኝነቱን ቁጥር አንድ አድርገው ቢያስቀምጡ ደስ ይለኛል። ሁለተኛ በስራ የሚገለጥ የወንድ ልጅ ውበት ለሴት ልጅ ያለው ክብር ነው። መንገድ ላይ ያሳልፋታል፣ ቅድሚያ ይሰጣታል። ልትቀመጥ ስትል ወንበር ስቦ ያስቀምጣታል። መኪና ውስጥ ስትገባ በር ከፍቶ ያስገባታል። ይሄ ጀንትልመን ነው፣ ለሴቶች የሚሰጠው ክብር ነው። እና ከሴት የተወለደ ነው። እናቱ ሴት ነች። ሴትን ይወዳል፣ ሴትን ያከብራል። ሴትን አይሳደብም፣ በፍጹም ሴትን አይሳደብም። አንደር ኖ ሰርከምስተንስስ ሴት ልጅን አይማታም። አንደር ኖ ሰርከምስተንስ ምንም ኤክስኪውዝ የለውም። አናዳኝ ነው፣ እንዲሆና ነው፣ በሴት ልጅ ላይ እጁን አያነሳም። አንድ ነጥብ የለኝ እና አንዱ ኳሊቲ የወንድ ልጅ ኳሊቲን ለማየት ከፈለግሽ ሴት ልጅን እንዴት ትሪት እንደሚያደርግ እዩ። እዚህ ጋር ከሚስቱ ጋር ተቀምጦ ወይም ከጮኛው ጋር ተቀምጦ እዛ የሚያይ ከሆነ አይኑ የሚቀላውጥ ከሆነ ልክ አይደለም። ተቀሲካ ከከበረች ሚስቱ ጋር ነች ወይ ከገርል ፍሬንዱ ጋር ነው ያለው እዛ ጋር። እና ሴት ልጅን የሚያከብር ለሴት ልጅ የሚሰጠው ቦታ በጣም ወሳኝ ነው። የውስጡ ነው የሚገለጠው፣ እያስመሰለ ሳይሆን የውስጡ ነው የሚገለጠው። ሶስተኛው በስራ የሚተጋ ቅድም አንቺ በደንብ ብለሽዋል። ዲሊጀንት የሆነ ይለፋል። በነገራችን ላይ ምድርን ታርሳለህ የተባለው አዳም ነው፣ ሔዋን አይደለችም። በላብህ ትበላለህ፣ በፊት ወዝ ትበላለህ፣ ምድርን ታርሳታለህ የተባለው ወንድ ነው። the man is the breadwinner። አስቸጋሪ ነው። አሁን ዶክተርም ሆኖ አስተማሪም ሆኖ ኑሮ መቋቋም ተቸግሯል። ግን ምንም ማድረግ አይቻልም። እሷ ትሰራለች፣ እውነት ነው፣ ታግዛለች። ቅድም እንዳልነው በክፍል ማርገዝ አለባት፣ መውለድ አለባት፣ ማጥባት አለባት። ይሄ ሁሉ ኃላፊነት ይጠብቀዋል። ብሬድ ዊነር ግን ወንዱ ነው። ቤት ሲገባ ዳቦ ይዞ የሚገባ እሱ ነው። ሙዚክ ገዝቶ የሚገባው ለሱ ነው። እና በጣም ጠንክሮ የሚሰራ ለመሻሻል ለማደግ የሚሰራ በጣም ዲሊጀንት ሃርድ ወርኪንግ የሆነ ወንድ በጣም የተከበረ ነው። በጣም የተከበረ ነው። የውስጥ ውበቱን ደግሞ ያሳያል። ስለዚህ ሶስተኛው ነጥብ ይሄ ነው። በጣም የሚተጋ ጥረት የሚያደርግ ቅድም እንዳልሽው በንባብም በእውቀትም ለማደግ የሚሞክር ሰው ማስላቸውን ማሳደጋቸው ምናምን ማስኩላር መሆናቸው እንደዚህ ጥሩ ነው። ግን ደግሞ ለማይንድ ደግሞ ፉድ ደግሞ ያስፈልጋል። ለብሬን ለማይንድ ደግሞ ምግብ። ያን ስፖርት ከሰራ በኋላ አእምሮን ደግሞ ምግብ መሆን አለበት በእውቀትም እንዲያድግ። አራተኛ የምሰጠው ለውስጥ ውበት ወንድ ልጅ ጀንትል የሆነ የማይጣላ ለድብድብ ሬዲ ያልሆነ ቱግ የማይል you don't have to fight to be a man ብሏል ኬኒ ሮጀርስ። ኬኒ ሮጀርስ የሚባል ዘፋኝ ካንትሪ ሚውዚክ you don't have to fight to be a man። ወንድ ለመሆን እኔ መደባደብ የለብኝም። እና እነዚህ ውስጥ በት ያላቸው ወንዶች ጀንትል ናቸው።